ሰላም ተመልካቾች፣ በክፍል አንድ ለመጓዝ የሚያስፈልጉ መሰረታዊ ነገሮችን አይተናል። ዛሬ ደግሞ በ2026 በትንሽ ብቻ መጓዝ የሚችልባቸው ዘዴዎችን አሳያችኋለሁ። አሁን ደግሞ አንድ ጥያቄ ጠይቃችሁ ለሁላችሁ ማለት ትራቭል ለማድረግ ለመጓዝ ማለት ነው የግድ ሀብታም መሆን አለብን ወይስ የለብንም? መልሱ አይደለም ነው። ዛሬ በ2026 በትንሽ በጀት ብቻ መጓዝ የሚችልባቸው 3 ሚስጥራዊ ዘዴዎችን አሳያችኋለሁ። እስከዛ አብራችሁን ቆዩ። መጀመሪያ ሚስጥራችን እንደሚሆነው ወቅትን ጠብቆ መጓዝ ነው። በበዓላትና በክረምት አለመጓዝ። በበዓላትና በክረምት የምትጓዙ ከሆነ በጣም ወጫችሁ በጣም ሊጨምር ይችላል። ማለት በተለያየ ሀገራቶች በበዓልና በክረምት በጣም ኢኮኖሚያቸው በጣም ይጨምራል። ማለት ለጉዞአቸው ቱሪስታቸው በጣም የቱሪስታቸው ዋጋ ምናምን በጣም ይጨምራል። የቤት ምግብ፣ ሆቴል ምናምን በጣም እነሱ ያሉ ምናምን ይጨምራሉ። ስለዚህ በበዓልና በክረምት አለመሄድ በጣም ተመራጭ ነው። በበዓልና በክረምት ካልሄዳችሁ ደግሞ በሌላ ወቅት ከሄዳችሁ ማለት ነው በክረምትና በበዓል ከምትሄዳቸው ወጪ ላይ 50% ቅናሽ አለው። ገባቸው? 50% ቅናሽ ማለት ነው። ይህ ከባለሙያችን ምክር ያገኘነው ነው። ሚስጥሩ ደግሞ ምንድን ነው የሚለው የመጓጓዣ ምርጫ ስማርት ትራንስፖርት በ2026 አውሮፕላን ብቸኛ ምርጫ ሊሆን አይችልም። ምክንያቱም በጣም ውድ ሆኗል ማለት ነው። ስለዚህ በህዝብ ትልቅ ጉዞ ከሆነ በጣም ሩቅ ከሆነ ግዴታ ምን ማድረግ አይቻልም ከአፍሪካ ውጭ ከሆነ ማለት ነው። አለበለዚያ ደግሞ ከዚህ ከሩቅ ወደ ሳውዝ ወደ ደቡብ አፍሪካ ምናምን መሄድ ከፈለግን ደግሞ በህዝብ ትራንስፖርት ወይ ደግሞ በባቡር ካለ ምርጫ መምረጥ አለብን። ገባችሁ? ኤግዛምፕል ነው ደቡብ አፍሪካ ያልካችሁ እንጂ ህዝብ ትራንስፖርት አለ ምናምን አለ አላውቀውም። ግን ከፈለጋችሁ በቀጣይ ቪዲዮ ምን እንደሚቻል አይቻልም ልሰራችሁ እችላለሁ። ሌላኛው ደግሞ የግል መኪና ከመያዝ ይልቅ ምን መሰላችሁ ራይድ ሼሪንግ አድርጋችሁ ከጓደኞቻችሁ ጋር ተስማምታችሁ ብትሄዱ ከዚያ ወጫችሁ የግል ወጫችሁ ልታወጡ የሚችሉ የነበረ ብር ምን ይሆናል? ይቀንሳል። ስለዚህ የተረፈውን ብር ምን ታደርጉ ይችላላችሁ? መዝናናት ነው፣ ለመዝናናት ይጠቅማል። ገባችሁ? አሁን ደግሞ ወደ ሶስተኛው ሚስጥር አልፈናል። ሶስተኛው ሚስጥር ደግሞ ምንድን ነው የሚለው ምግብና ማደሪያም ወጪ መቀነስ። ይሄ በጣም ውድ የሆነ ነገር ነው። በቃ በትራቭል ስትሄዱ በቃ ምግብና መተኛት በጣም አስፈላጊ ነው። ግን ማደሪያ ቤት በጣም አስፈላጊ ነው። ግን በቃ ዘዴ ያለው አሳያችኋለሁ። ውድ ሆቴል ከመብላት ይልቅ ምን ማድረግ አለባቸው? የአካባቢ ሰዎችን የሚበሉበት ዝንጥ ያለ ንጹህ ምግብ ቤት መብላት ነው። ያ ደግሞ ማደሪያ ደግሞ ምን ማድረግ አለባችሁ? በውድ ሆቴል ማደር ነው እንዳታደርጉ። በጣም አይታሰብም። ይሄ በጣም ብዙ ማለት ነው። ገባችሁ? አሁን ደግሞ ምን ማድረግ አለባችሁ መሰላችሁ? ሆስቴሎች አሉ በሳቸው ማደር በሆስቴሎች አሉ በሳቸው ማደር በጣም ተመራጭ ነው። እናም ሆስቴል ደግሞ ዋጋቸውን አጣርታችሁ መሄድ በጣም አስፈላጊ ነው። እንግዲህ የዛሬ ክፍል 2 ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ይመቻችሁ። እናም ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። ክፍል 3 ቪዲዮ ደግሞ ምንድን ነው የሚለው ወደ ትራቭል ስትሄዱ በሻንጣችሁ ምን መያዝ አለባችሁ የሚለው አሳያችኋለሁ። እስከዛ ጥያቄ ካላችሁ በኮሜንት ላይ ጻፉልኝ። አብራችሁን ስለቆያችሁ አመሰግናለሁ። ይመቻችሁ።